በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። እኔ መምህር ፊደለ ወርቅ ገበየ እባላለሁ። የባህል ሐኪም ነኝ። ጥበብስ አልቦኪ ነውር፣ ጥበብ ነውር የለባትም፣ ጥበበኞችም ነውር የለባቸውም። አባቶቻችን ሀገር አሻግረውበታል፣ ድውይ ፈውሰውበታል፣ ሽባ ተርትረውበታል። ሊቃውንቱ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ማዕድኗን እጽዋቷን አጥንቷል፣ ረቀውበታል፣ ተራቀውበታል፣ ሀገር አሻግረውበታል፣ ድውይ ፈውሰውበታል፣ መናፍስት ርኩሳን ገዝተውበታል። ስለዚህም ጥበበኞች ነውር የለባቸውም፣ ጥበብም ነውር የለባትም። ዛሬም የባህል ሐኪሞች የአባቶቻቸውን ዕውቀት ለመቅሰም የደጋውን ብርዱን የቆላውን ሐሩሩን በበረሃ የሚያገኛቸውን እባቡን ጊንጡን አራዊቱን ታግሰው ጥበብን ፈልገዋታል። ጥበብ ለሚፈልጋት ቅርብ ናትና ከጥበብ ጋር ተቆራኝተዋል፣ ከጥበብ ጋር ተጋብተዋል፣ ተዛምደዋል፣ ተጋምደዋል። ስለዚህም በሽተኛ ይፈውሱበታል፣ ሽባ ይተረትሩበታል፣ አይምሮ ያጣውን ወደ አይምሮ ወደ ቀልቡ እንዲመለስ ያደርጉበታል። ከእውቀት ከጥበብ የራቀውን ጥበበኛ አዋቂ ያደርጉበታል። እናም ኢትዮጵያውያን ዛሬ በሀገራችን ያሉትን የባህል ሐኪሞች ዕውቀታቸው ጥበባቸው ዛሬ ከደረሰብን ችግር ከመጣብን ህመም እየፈወሱን ያሉት እነሱ ናቸውና ጥበበኞችን የባህል ሐኪሞችን ማክበር አስፈላጊ ነው። በሀገራችን ያላችሁም ዘመናዊ ዕውቀትን የቀሰማችሁ የሰው ልጆች እነዚህ ሀገር በቀል አዋቂዎችን ማክበር በጥበባቸው ሌላ ዕውቀትና ጥበብ መጨመር የሚያስፈልግ ይመስለኛልና ጥበበኞችን ወደ ጥበባቸው መቅረብ ለኛ ለሀገራችን የሚጠቅም እንጂ ባዕድ ነገር እንዳልሆነ ማወቅ ያስፈልጋል። በመሆኑ የባህል ሐኪሞችም ነውር የሌለባትን ጥበብ ጋራ ስለተጋባችሁ ስለተዛመዳችሁ ለሀገር የሚጠቅመውን ሀገር የሚሻገርበትን ድውይ የሚፈወስበትን ስራ እንድትሰሩ ከአደራ ጋር እያሳሰብኩ እጃችሁን ከቁርጥማት እግራችሁን ከውልቃት አይምሯችሁንና ሰውነታችሁን ከድዌ እግዚአብሔር ይጠብቅልኝ ማለት እፈልጋለሁ። እኔ መምህር ፊደለ ወርቅ የባህል ሐኪም ነኝ። እናም ከዚህ በኋላ እግዚአብሔር ቢረዳን የባህል ዕውቀት በምን መጻሕፍት ላይ እንዴት ተጻፉ፣ ማን ጻፋቸው፣ ዕውቀቶቻቸውስ ምንድናቸው የሚለውን ነገር እንነጋገራለን። በቀጣይ አድራሻዬንና ስልኬን አስቀምጥላችኋለሁ። ከዚህ በኋላ እግዚአብሔር ቢረዳን የቅዱሳን ረድኤት ከኛ ጋር ቢኖር ነውር የሌለባትን ክፋት የሌለባትን ከአባቶቻችን የቀሰምነውን ዕውቀት ድውይ እንድንፈውስበት ሽባ እንድንተረትርበት እግዚአብሔር እጃችን እጅ ያድርገው፣ አይምሮአችንን አይምሮ አድርጎ እንድንፈውስበት እግዚአብሔር ይርዳን። ይቆየን። አሜን።